ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? የሻይ ሰዓት ስለደረሰ በኋላ ተመለስ። ይሄው ሻይ እዚሁ እየጠጣ ስራ አለ። ትልቁ ጸጸት ምንድነው ፋዘር? ሲያቀብጠኝ የስልኬን ፓስወርድ በድምጽ አድርጓለሁ ብዬ መቅዳት ሲጀምር የወሻችን ድምጽ አብሮ ገብቶስ እነሆ አብረን ካልጮህን ስልክ ያልከፍት ብሏል። ጤፉ፣ ሽንኩርቱ፣ ዘይቱ ሁሉም ነገር እየጨምሯል ነው። ቡናውማ እኔ የምለው ለምንድን ነው ማታ ማታ ማትወጡት? ከተማዋ ማታ ማታ እንዴት እንደምታምር አታውቁም? አንዴ ደግሞ እኛም ተራብና እኮ ወጣ በሏ እንጂ። ሰዎች እስኪ አማክሩኝ፣ ግራ ገባኝ እኮ። በቃ ሁሉም ሴቶች ለመልጌ ብቻ ነው የሚቀርቡኝ። እስኪ ኮመንት ላይ መላበሉኝ። የሚስቴ ደሞዝ 30,000 ብር እንደሆነ ነገረችኝ። ይሄው ማምሻዬን አብሲት ልጥል ነው። የቀና በል እንዳላት ስትነግርህ ገና እንቁላል ትጥላለህ። አባባ ጥርሶት ስለተሸረፈ ውትድርናውን መቀላቀል አይችሉም። ለሀገሬ ልዋጋ ነው እንጂ ልግጣት ነው እንደሚሄድ። አይገርምህ? ካንተ ኤክስ ይሻላል። ጥሎሽ በመሄድ ከሆነ ዛሬ እኩል እንሆናለን። ቻው። ታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው። የአማርኛ ፊልም ማየት መች ነው ያቆምከው? አንዱ ሽጉጥ ይዞ ራሱን ሊያጠፋ ሲል ፖሊሶች በሽጉጥ አስፈራርተው ሲቀበሉት እዚህ ጋር አልቻልኩም። በቃ ቆንጅዬ፣ የቱን ትመሪያለሽ? ከግማሽ ሚሊዮን ብር ወይስ ከ900,000 ብር? ግማሽ ሚሊዮን ብር መርጣለሁ፣ ምክንያቱም ብዙ ስለሆነ። እስኪ በጣም ከባድ ውሸት ንገረኝ። ኢትዮጵያ ውስጥ ሰርቼ እለወጣለሁ። ውዴ፣ ለምንድን ነው ማንጋባው? 5 ዓመት ሆነን እኮ በጓደኝነት። ሴትዮ ስምሽ እኮ ቤቲ ነው፣ ረሳሹ እንዴ? አባባ ለመጨረሻ ጊዜ ምን የሚናገሩት ነገር አለ? ደሞ ሞቷል ብላችሁ የለቅሶውን ምስር በዘይት እንዳሰሩት። አዲስ አበባ ውስጥ ከሰው ህይወት በላይ ዋጋ ያለው ነገር ምንድን ነው? ዘንባባ ነዋ። የኔ ውድ ልጃችን ለምንድን ነው እንደዚህ የውጭ ዜጋ የሚመስለው? ነግሬያለሁ እኮ አንተ ወደ ካምፕ ስትሄድ የአሜሪካዊ ጓደኛ ቤት ይመጣ ነበር። ልክ ነሽ የኔ ውድ፣ እሱም ቢመስል ጥሩ ነው። ፍቅር እውር ነው ይባላል። እርስዎ እንዴት ያዩታል? አሁን አይኑ ተፈውሷል። መኪና፣ ህንፃ፣ ቤት ህንፃ፣ ልብስህንና ማንነትን ማየት ይችላል። ይሄ ውሃ እንደ ሰካራም አምሽቶ መምጣቱን ተያይዞታል። በየፓርኩ ሲደንስ እያመሸኩ ነው። ጋሼ ቆይ፣ ጎርፉ ምንድነው? የኮሪደር ልማቱን በኢንጂነሩ ፋንታ በፓስተሩ እያሰሩ ነው መሰለኝ። ይሄማ የኮሪደር ጥፋት ነው። የምን ልማት ነው? እስቲፎ 40 ምንጭ ኮንሰርት ላይ ሊዘፍን ነው አሉ። ወይኔ ሁሉንም ምንጮችን ሊያደርቅ ነው በለኛ። 10 ሲደመር 10 ስንት ነው? ኧረ እኔ እንጃ ቲቸር። አንተ ድድር፣ ይሄ ያቅታል። ስንት ነው ቲቸር? እስቲ ካልኩሌተር አቀብልኝ። አንድ እንግዳ ነገር ሰማሁ። የባልየው ስም በረከት ሲሆን የሚስትየው ደግሞ ላምሮት ነው። ሲጠራሩ እሷ በሬ ስትለው እሱ ደግሞ ላሜ ይላታል። ጎረቤታቸው ሲጠራቸው ደግሞ ከብቶቹ ይላቸዋል። ወንድም የደረሰ እንዴት ሄድክብኝ? እንዴት ትናየን ትተኸየድክ? እንዴት አድርጌ ልርሳው ደሬሴን? የልቤን ቁራጭ ይዞብኝ ሄደ። እኔ ሴቶችን ለመጀንጀን ሞክሬያለሁ፣ ግን ሁሉም ገንዘብ ነው የሚፈልጉት። እንደምታውቁት እኔ ደግሞ የለኝም። ልክ ነህ፣ ሴቶች ገንዘብ ይወዳሉ። ሴቶችን ለማግኘት ሞክሬያለሁ፣ ግን ሁሉም አንድ ነገር ይፈልጋሉ፣ ገንዘብ። እና እንደምታውቁት እኔ ድሃ ነኝ። በወር ስንት ታገኛለህ? 7,000 ብር። አንተ ድሃ ከፈለኩ እንደበላህ ታውቃለህ። ቀልድ ነው። ዛሬ ከማን ጋር ነኝ? የደረሰ የልብ ጓደኛ ነኝ። ባክህ እንደበላኸው ማናውቅ መሰለህ እንዴ? የሌባ አይነ ደረቅ። አንዳንድ ሰዎች ደግሞ የፈረስ ፊት ይዛችሁ በራይድ ትመጣላችሁ። ትንሽ ክላሽ አላረገም? በመጀመሪያ ለተመልካቾች ራስን አስተዋውቅ። እሺ፣ እኔ ዋና ሳጅን አሸብራ ብር እባላለሁ። ዝንጀሮ ለምመስላችሁ አይደለሁም፣ የጥንቱ ሰው ነኝ። አመሰግናለሁ። እንግዲህ በዕለታዊ ስራ ላይ የሚያጋጥም ችግር ምንድን ነው? አንዳንድ ጊዜ ሰዎች ህግን አያከብሩም። የመኪና አሽከርካሪዎች አስቀድመው ጉቦ ለመስጠት ይሮጣሉ። እንግዲህ ብዙ ጊዜ ትራፊኮች ያለአግባብ ብር ይጠይቃሉ ይባላል። ምን ትላለህ? ይሄ እኮ አንዱ የስራው አካል ነው። ገና ስታስቆሚ ብር አውጥተው ኪስሽ ነው የሚያስገቡት። ጉቦ የኛ አለቆችም ይቀበላሉ። ኖርማል። እስቲ ስለ ኢትዮጵያ ህዝብ ምን ትላለህ? የኢትዮጵያ ህዝብ አስደናቂ ህዝብ ነው። በህግ የሚኖር በልቡ ፍቅር የሞላ ነው። እስኪ ስለ ፍቅር ህይወት ለተመልካቾች ንገራቸው። ፍቅረኛ አለ? አዎ፣ እስካሁን ፍቅረኛ የለኝም። በነገርሽ ላይ ከብዙ ሴቶች የፍቅር ጥያቄ ቀርቦልኛል። ባለፈው ከብዙ ሴቶች ጥያቄ እንደቀረበልህ ነግረህን ነበር። የማግባት ሐሳብ የለም? አዎ፣ አስቤያለሁ። ብር አጠራቅሜ ሁሉንም ሴቶች ላገባቸው ዝግጅት ላይ ነኝ። እሺ፣ እንግዲህ አቶ አሸብር ፕሮግራማችን ልናጠናቀቅ ነው። የምታስተላልፈው መልእክት ካለ እድሉ ልስጥ። እሺ፣ አመሰግናለሁ። ሰላምና ፍቅር ያብዛል። ተመልካቾች ሲነግሩኝ ትራፊኩ ቅቅል ይወዳል ብለው ነግረውኛል። እውነት ነው? አዎ፣ እውነት ነው። ቅቅልና ቺክ ሁለቱ ውስጤ ናቸው።
መንገድ ዘግታችሁ ቆማችሁ ትላላሳላችሁ? ምን አይነት ስርዓት ማጣት ነው? እቤት እስክትደርሱ አላደርሳችኋለሁ። መኪናውን ፔንሲዮን አደረጋችሁት። ይቅርታ፣ የቲክቶክ አካውንቱን እስካሁን ፎሎ አላደረኩም ነበር። አሁን በፍጥነት አደርጋለሁ። ዝም በል። አካውንት ፎሎ አለማድረግ ያስቀጣል። ለቅቅል የሚሆን ነገር አለ ወይስ ልጻፍብህ? ይልቁንስ ይሄን ያዙ። ቆይ ምን አጥፍቼ ነው ያስቆምከኝ? እኔ ራሱ ሚና ጥፍቼ ነው በራብ የሚሞተው። በጣውን የቂቂላ ሚጣ ነገር አታምጣ። ናትዬ ትወደኛለህ አይደል? የምታወርሰኝን አይቼ ብነግርህ አይሻልም? ዶሮን ሲያታልሏት በመጫኝ ጣሏት። ምን ሐሳብ አለሽ እዚህ ላይ? ስህተት ነው። ይሄ ሙሉ በሙሉ ስህተት ነው። እውነት ለመናገር ለኔ የልብስ ማስጫ ገመድ አያንሰኝም። አባባ የትዳር ምክር ምን አለክ? ሀብታም ሰው እስኪመጣ ድረስ እንደምትወድ ትናገራለህ። ስለዚህ ገንዘብህን አጥብቀህ ያዝ። የቡግር ማጥፊያው ምንድነው? ቡግር እያስቸገረኝ ነው። ታዲያ ምን ችግር አለ? ሙዝም እኮ የሚጣፍጠው ጠቃጠቆ ያለው ነው። ወንድሜ ዛሬ በቤት ሲሳይ ሲገባ ይታየኛል። ሲሳይ ማለት የባለቤት ውሽማ ነው። አንተ ምን አይነት ባለጌ ሰራተኛ ነህ? እንዴት ልሸጥ የተገዛን ስጋ በልተህ ትጨርሳለህ? አከሰርከኝ እኮ። አቦ አትጩህብኝ። አሁኑኑ ሰርቼ እከፍላለሁ። ምን ሰርተህ ነው እባክህ የምትከፍለኝ? አንተ መናጢ ድሃ። መናጢ ድሃ ነው ያልከኝ? ፒያሳ ሻሼ ወያለው። ቀጣይ ሲዝን እኛና ሊቤ ላይ ጀላክን ጨምቀክ መቆጠር ብቻ ነው። ፒያሳ አንዲት ሴት 30ዎቹ እድሜ ላይ ለመድረስ 45 ዓመት ይፈጅባታል። ኧረ ተወኝ። ሰላም፣ እኔ ጊሬላ ዝንጀሮ። ዛሬ በአዲስ አበባ ሰዎችን ስንጠይቅ እንሄዳለን። ብርድ እንዴት እንደሚሰማቸው እናውቃለን። ተከተሉኝ። ጋሼ ክረምት እንዴት ነው? ብርዱ እንዴት ነው? ብርዱ ከባድ ነው። ቆማጣ ያሳቅፋል። ሰላም ቆንጆ፣ ለዚህ ክረምት ምን ያስፈልጋል? ብርዱ ከባድ ነው። ለዚህ ብርድ ደረቱ ሰፋ ያለ ወንድ ያስፈልጋል። ወንድሜ ለዚህ ክረምት ምን ያስፈልጋል? ብርድ ከባድ ነው። ወፈር ያለ ነገር ያስፈልጋል። ቆንጆ፣ በዚህ ክረምት ምን አስብሻል? ብርድ አስጨንቀሽ ይሆን? ባላገባለሁ። አሊያ ክረምቱ ከባድ ነው። ቆንጆ፣ በዚህ ክረምት የሚያስፈልግሽ ምንድነው? የሚያስፈልገኝ ብር ነው። ብር ያለው ወንድ ካገኘው ክረምቱ አይከብድ። ምን አይነት ወዳምሽ? ቆንጆ፣ በዚህ ክረምት ምን አስብሽ ትኖራለሽ? ብርድ ልብስ ብቻ በቂ ነው። ብር ያለው ወንድ አግብቼ ፈታ ብዬ ክረምቱን ብርድ አልሰማም። ይሳካልሽ ይመስለኛል። All right, my friends. See you in the next video. Stay safe, stay warm. Don't forget to like, share, and follow. Ciao. ባልሱቅ አንድ እንቁላል ስንት ነው? 40 ብር ነው ማማ። ልጄ ዶሮዋ ጥቁር አንበሳ ሆስፒታል ነው እንደወለደችው። ቆይ የሰሞኑ ጎርፍ ምንድነው? መንግስት የባህር በር ጥያቄያችንን እየመለሰልን ይሆናል። የኤርትራን ነው። መሪጌታ መንግስቱ እኔን አስፈስቶኝ የትም አያመልጥም። ጸሎት የከረሙ እዚህ አካባቢ ዶክተር አለ። ልጁ እየሞተ ነው። እኔ የሁለተኛ ዓመት የሜዲካል ተማሪ ነኝ። ምን ማድረግ እንዳለብን ታውቃለህ? ሚቶኮንድሪያ is the powerhouse of the cell። መናኸሪያ ሰርቀውኝ መሳፈሪያ አጥቼ ነው። እና እኔ አባትህ ነኝ ወይስ እናትህ? አንተና የአንተ አይነቶቹ ጾምላቃ ናችሁ። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? የሻይ ሰዓት ስለደረሰ በኋላ ተመለስ። ይሄው ሻይ እዚሁ እየጠጣ ስራ አለ። ትልቁ ጸጸት ምንድነው ፋዘር? ሲያቀብጠኝ የስልኬን ፓስወርድ በድምጽ አድርጓለሁ ብዬ መቅዳት ሲጀምር የወሻችን ድምጽ አብሮ ገብቶስ እነሆ አብረን ካልጮህን ስልክ ያልከፍት ብሏል። ጤፉ፣ ሽንኩርቱ፣ ዘይቱ ሁሉም ነገር እየጨምሯል ነው። ቡናውማ እኔ የምለው ለምንድን ነው ማታ ማትወጡት? ከተማዋ ማታ እንዴት እንደምታምር አታውቁም? አንዴ ደግሞ እኛም ተራብና እኮ ወጣ በሏ እንጂ። ሰዎች እስኪ አማክሩኝ፣ ግራ ገባኝ እኮ። በቃ ሁሉም ሴቶች ለመልጌ ብቻ ነው የሚቀርቡኝ። እስኪ ኮመንት ላይ መላበሉኝ። የሚስቴ ደሞዝ 30 ሺህ ብር እንደሆነ ነገረችኝ። ይሄው ማምሻዬን አብሲት ልጥል ነው። የቀን አበል እንዳላት ስትነግርህ ገና እንቁላል ትጥላለህ። አባባ ጥርሶት ስለተሸረፈ ውትድርናውን መቀላቀል አይችሉም። ለሀገሬ ልዋጋ ነው እንጂ ልግጣት ነው እንደሚሄድ። አይገርምህ? ካንተ ኤክስ ይሻላል። ጥሎሽ በመሄድ ከሆነ ዛሬ እኩል እንሆናለን። ቻው። ታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው።
የአማርኛ ፊልም ማየት መች ነው ያቆምከው? አንዱ ሽጉጥ ይዞ ራሱን ሊያጠፋ ሲል ፖሊሶች በሽጉጥ አስፈራርተው ሲቀበሉት እዚህ ጋር አልቻልኩም። በቃ ቆንጅዬ የቱን ትመሪያለሽ? ከግማሽ ሚሊዮን ብር ወይስ ከ900 ሺህ ብር? ግማሽ ሚሊዮን ብር መርጣለሁ፣ ምክንያቱም ብዙ ስለሆነ። እስኪ በጣም ከባድ ውሸት ንገረኝ። ኢትዮጵያ ውስጥ ሰርቼ እለወጣለሁ። ውዴ ለምንድን ነው የማንጋባው? 5 ዓመት ሆነን እኮ በጓደኝነት። ሴትዮ ስምሽ እኮ ቤቲ ነው፣ ረሳሽው እንዴ? አባባ ለመጨረሻ ጊዜ ምን የሚናገሩት ነገር አለ? ደሞ ሞቷል ብላችሁ የለቅሶውን ምስር በዘይት እንዳሰሩት። አዲስ አበባ ውስጥ ከሰው ህይወት በላይ ዋጋ ያለው ነገር ምንድን ነው? ዘንባባ ነዋ። የኔ ውድ ልጃችን ለምንድን ነው እንደዚህ የውጭ ዜጋ የሚመስለው? ነግሬያለሁ እኮ አንተ ወደ ካምፕ ስትሄድ የአሜሪካዊ ጓደኛ ቤት ይመጣ ነበር። ልክ ነሽ የኔ ውድ፣ እሱም ቢመስል ጥሩ ነው። ፍቅር እውር ነው ይባላል። እርስዎ እንዴት ያዩታል? አሁን አይኑ ተፈውሷል። መኪና፣ ህንፃ፣ ቤት ህንፃ፣ ልብስህንና ማንነትን ማየት ይችላል። ይሄ ውሃ እንደ ሰካራም አምሽቶ መምጣቱን ተያይዞታል። በየፓርኩ ሲደንስ እያመሸሁ እኮ ነው። ጋሼ ቆይ ጎርፉ ምንድን ነው? የኮሪደር ልማቱን በኢንጂነሩ ፋንታ በፓስተሩ እያሰሩ ነው መሰለኝ። ይሄማ የኮሪደር ጥፋት ነው። የምን ልማት ነው? እስጢፎ 40 ምንጭ ኮንሰርት ላይ ሊዘፍን ነው አሉ። ወይኔ ሁሉንም ምንጮችን ሊያደርቅ ነው በለኛ። 10 ሲደመር 10 ስንት ነው? ኧረ እኔ እንጃ ቲቸር። አንተ ድድር ይሄ ያቅታል። ስንት ነው ቲቸር? እስቲ ካልኩሌተር አቀብልኝ። አንድ እንግዳ ነገር ሰማሁ። የባልየው ስም በረከት ሲሆን የሚስትየው ደግሞ ላምሮት ነው። ሲጠራሩ እሷ በሬ ስትለው እሱ ደግሞ ላሜ ይላታል። ጎረቤታቸው ሲጠራቸው ደግሞ ከብቶቹ ይላቸዋል። ወንድም የደረሰ እንዴት ሄድክብኝ? እንዴት ትናየን ትተኸኝ ሄድክ? እንዴት አድርጌ ልርሳው ደሬሴን? የልቤን ቁራጭ ይዞብኝ ሄደ። እኔ ሴቶችን ለመጀንጀን ሞክሬያለሁ፣ ግን ሁሉም ገንዘብ ነው የሚፈልጉት። እንደምታውቁት እኔ ደግሞ የለኝም። ልክ ነህ፣ ሴቶች ገንዘብ ይወዳሉ። ሴቶችን ለማግኘት ሞክሬያለሁ፣ ግን ሁሉም አንድ ነገር ይፈልጋሉ፣ ገንዘብ። እና እንደምታውቁት እኔ ድሃ ነኝ። በወር ስንት ታገኛለህ? 7,000 ብር። አንተ ድሃ ከፈለኩ እንደበላህ ታውቃለህ። ቀልድ ነው። ዛሬ ከማን ጋር ነኝ? የደረሰ የልብ ጓደኛ ነኝ። ባክህ እንደበላኸው ማናውቅ መሰለህ እንዴ? የሌባ አይነ ደረቅ። አንዳንድ ሰዎች ደግሞ የፈረስ ፊት ይዛችሁ በራይድ ትመጣላችሁ። ትንሽ ክላሽ አላረገም? በመጀመሪያ ለተመልካቾች ራስን አስተዋውቅ። እኔ ዋና ሳጅን አሸብር ብር እባላለሁ። ዝንጀሮ ለምመስላችሁ አይደለሁም፣ የጥንቱ ሰው ነኝ። አመሰግናለሁ። እንግዲህ በዕለታዊ ስራ ላይ የሚያጋጥምህ ችግር ምንድን ነው? አንዳንድ ጊዜ ሰዎች ህግን አያከብሩም። የመኪና አሽከርካሪዎች አስቀድመው ጉቦ ለመስጠት ይሮጣሉ። እንግዲህ ብዙ ጊዜ ትራፊኮች ያለአግባብ ብር ይጠይቃሉ ይባላል። ምን ትላለህ? ይሄ እኮ አንዱ የስራው አካል ነው። ገና ስታስቆሚ ብር አውጥተው ኪስሽ ነው የሚያስገቡት። ጉቦ የኛ አለቆችም ይቀበላሉ። ኖርማል። እስቲ ስለ ኢትዮጵያ ህዝብ ምን ትላለህ? የኢትዮጵያ ህዝብ አስደናቂ ህዝብ ነው። በህግ የሚኖር በልቡ ፍቅር የሞላ ነው። እስኪ ስለ ፍቅር ህይወት ለተመልካቾች ንገራቸው። ፍቅረኛ አለ? አዎ፣ እስካሁን ፍቅረኛ የለኝም። በነገርሽ ላይ ከብዙ ሴቶች የፍቅር ጥያቄ ቀርቦልኛል። ባለፈው ከብዙ ሴቶች ጥያቄ እንደቀረበልህ ነግረህን ነበር። የማግባት ሐሳብ የለም? አዎ፣ አስቤያለሁ። ብር አጠራቅሜ ሁሉንም ሴቶች ላገባቸው ዝግጅት ላይ ነኝ። እሺ፣ እንግዲህ አቶ አሸብር ፕሮግራማችን ልናጠናቀቅ ነው። የምታስተላልፈው መልእክት ካለ እድሉ ልስጥ። እሺ፣ አመሰግናለሁ። ሰላምና ፍቅር ያብዛ። ተመልካቾች ሲነግሩኝ ትራፊኩ ቅቅል ይወዳል ብለው ነግረውኛል። እውነት ነው? አዎ፣ እውነት ነው። ቅቅልና ቺክ ሁለቱ ውስጤ ናቸው። መንገድ ዘግታችሁ ቆማችሁ ትላላሳላችሁ? ምን አይነት ስርዓት ማጣት ነው? እቤት እስክትደርሱ አላደርሳችኋለሁ። መኪናውን ፔንሲዮን አደረጋችሁት። ይቅርታ፣ የቲክቶክ አካውንትዎን እስካሁን ፎሎ አላደረኩም ነበር። አሁን በፍጥነት አደርጋለሁ። ዝም በል። አካውንት ፎሎ አለማድረግ ያስቀጣል። ለቅቅል የሚሆን ነገር አለ ወይስ ልጻፍብህ? ይልቁንስ ይሄን ያዙ። ቆይ ምን አጥፍቼ ነው ያስቆምከኝ? እኔ ራሱ ሚና ጥፍቼ ነው በራብ የሚሞተው። በጣውን የቂቂላ ሚጣ ነገር አታምጣ። ናትዬ ትወደኛለህ አይደል? የምታወርሰኝን አይቼ ብነግርህ አይሻልም? ዶሮን ሲያታልሏት በመጫኝ ጣሏት። ምን ሐሳብ አለሽ እዚህ ላይ? ስህተት ነው። ይሄ ሙሉ በሙሉ ስህተት ነው። እውነት ለመናገር ለኔ የልብስ ማስጫ ገመድ አያንሰኝም። አባባ የትዳር ምክር ምን አለክ? ሀብታም ሰው እስኪመጣ ድረስ እንደምትወድ ትናገራለህ። ስለዚህ ገንዘብህን አጥብቀህ ያዝ። የቡግር ማጥፊያው ምንድን ነው? ቡግር እያስቸገረኝ ነው። ታዲያ ምን ችግር አለ? ሙዝም እኮ የሚጣፍጠው ጠቃጠቆ ያለው ነው። ወንድሜ ዛሬ በቤት ሲሳይ ሲገባ ይታየኛል። ሲሳይ ማለት የባለቤቱ ውሽማ ነው። አንተ ምን አይነት ባለጌ ሰራተኛ ነህ? እንዴት ሊሸጥ የተገዛን ስጋ በልተህ ትጨርሳለህ? አከሰርከኝ እኮ። አቦ አትጩህብኝ።
አሁኑኑ ሰርቼ እከፍላለሁ። ምን ሰርተህ ነው እባክህ የምትከፍለኝ? አንተ መናጢ ድሃ፣ መናጢ ድሃ ነው ያልከኝ? ፒያሳ ሻሼ ወያለው። ቀጣይ ሲዝን እኛና ሊቤ ላይ ጀላክን ጨምቀክ መቆጠር ብቻ ነው። ፒያሳ አንዲት ሴት 30ዎቹ እድሜ ላይ ለመድረስ 45 ዓመት ይፈጅባታል። አረ ተወኝ። ሰላም፣ እኔ ጊሬላ ዝንጀሮ። ዛሬ በአዲስ አበባ ሰዎችን ስንጠይቅ እንሄዳለን። ብርድ እንዴት እንደሚሰማቸው እናውቃለን። ተከተሉኝ። ጋሼ ክረምት እንዴት ነው? ብርዱ እንዴት ነው? ብርዱ ከባድ ነው። ቆማጣ ያሳቅፋል። ሰላም ቆንጆ፣ ለዚህ ክረምት ምን ያስፈልጋል? ብርዱ ከባድ ነው። ለዚህ ብርድ ደረቱ ሰፋ ያለው ወንድ ያስፈልጋል። ወንድሜ ለዚህ ክረምት ምን ያስፈልጋል? ብርድ ከባድ ነው። ወፈር ያለ ነገር ያስፈልጋል። ቆንጆ፣ በዚህ ክረምት ምን አስብሻል? ብርድ አስጨንቀሽ ይሆን? ባላገባለሁ። አሊያ ክረምቱ ከባድ ነው። ቆንጆ፣ በዚህ ክረምት የሚያስፈልግሽ ምንድን ነው? የሚያስፈልገኝ ብር ነው። ብር ያለው ወንድ ካገኘው ክረምቱ አይከብድ። ምን አይነት ወዳምሽ? ቆንጆ፣ በዚህ ክረምት ምን አስብሽ ትኖራለሽ? ብርድ ልብስ ብቻ በቂ ነው። ብር ያለው ወንድ አግብቼ ፈታ ብዬ ክረምቱን ብርድ አልሰማም። ይሳካልሽ ይመስለኛል። All right, my friends. See you in the next video. Stay safe, stay warm. Don't forget to like, share, and follow. Ciao. ባልሱቅ አንድ እንቁላል ስንት ነው? 40 ብር ነው ማማ። ልጄ ዶሮዋ ጥቁር አንበሳ ሆስፒታል ነው እንደወለደችው። ቆይ የሰሞኑ ጎርፍ ምንድነው? አት መንግስት የባህር በር ጥያቄያችንን እየመለሰልን ይሆናል። የኤርትራን ነው። መሪጌታ መንግስቱ እኔን አስፈስቶኝ የትም አያመልጥም። ጸሎት የከረሙ እዚህ አካባቢ ዶክተር አለ? ልጁ እየሞተ ነው። እኔ የሁለተኛ ዓመት የሜዲካል ተማሪ ነኝ። ምን ማድረግ እንዳለብን ታውቃለህ? ሚቶኮንድሪያ is the powerhouse of the cell። መናኸሪያ ሰርቀውኝ መሳፈሪያ አጥቼ ነው። እና እኔ አባትህ ነኝ ወይስ እናትህ? አንተና የአንተ አይነቶቹ ጮምላቃ ናችሁ።